ስለዚህ የዚህ ሳይኮሎጂ ጭብጥ ሀሳቡ ምንድነው መሰላችሁ? ሰው ከሰው የምራቀው የበፊቱ ጓደኞቻችን ከኛ የራቁን ጣልቶን ወይም ደግሞ ደብሯቸው ሳይሆን ቢዚ ሆኖ ነው። this not disengagement, it is all about prioritizing ይላል ሳይኮሎጂ። በቃ ለካ ሁሉም በራሱ ሁኔታ በራሱ ኑሮ እየተሯራጠ ነው እንጂ እኛ ረስተው አይደለም። አሁን የዩኒቨርሲቲ ጓደኞችን ከደወልኩላቸው ስንት ጊዜ ይሆናል? እናንተም ሳትዋሹ በኮሜንት አሳውቁኝ። የቅርብ ጓደኞቻችሁ የነበሩ በጣም ስትዋደዱ የነበረ ጓደኞቻችሁ አሁን እየተደዋወላችሁ ነው? አሁን እየተጠያየቃችሁ ነው? አይመስለኝም። ሳትዋሹ በኮሜንት ጻፉልኝ። ግን ይሄን መፍትሄ ወይም ደግሞ መልሱ በቃ ሌላ ጉዳይ ገጥሞት ነው። ሌላ ቢዚ የሚያደርግ የህይወት ጎዳና ውስጥ ገብቶ ነው። በፊት የነበረው ሰርክሉን ቀይሮ ሌላ ሰርክል ጠባብ ሰርክል ውስጥ ስለገባ ነው። ስለዚህ እንደዚህ እንድትረዱ ፈልጋለሁ። ያ ጓደኛዬ ከኔ የራቀ ጠልቶኝ ወይም ደግሞ ደብሮ ሳይሆን ሌላ አስቸኳይ የሆነ የህይወት ጎዳና ጀምሮ ነው። የቤተሰብ ጉዳይ፣ የቤት ኪራይ ጉዳይ፣ የልጆች ጉዳይ፣ የሚስት ጉዳይ፣ ብዙ ጉዳዮች አሉ። ሰው ሁሉም በየቀኑ ቢዚ ሆኖ ነው የሚለው። እንዴት አንተን ያስታውስ? ስለዚህ በዚህ እንድትረዱ ፈልጋለሁ። ምን ሆኖ ነው? ምን አድርጌ ነው? ምን አጥፍቼ ነው እንዳትል በዚህ ሳይኮሎጂ መልስ በዚህ እንድትረዱ እፈልጋለሁ። ለዛ ለጠፋ ጓደኞቻችሁ ይሄንን ቪዲዮ ላኩላቸው። ኮፒ ሊንክ ማድረግ እንዳትረሱ። ቪዲዮ